ተወዳት ነበር እንዴ ጥንድ ሆነው ሲባል እዛ ጋር ዘፈኑ እኔ ታዲያ ባይተዋር ሆኜ ልቀር ነው ወይ ብዬም አስቤ ነበር። በስራማ ጊዜው ነው እንጂ እኔ ሴጄ ማጠር የተነወረብኝ የዋለችብኝ ግፍ የሰራችኝ በደል መንፈሴን ያወከው። በዛ ጉዞ መሃል ላይ ነው ከማይክል ጃክሰን ጋር ፎቶ የተነሳው። ይሄ ሰው የኬት መጣ ነው ያልኩት። በቃ ድንጋይ ስር ነው ቤቴ ምሽግ ነው ሳሎኔ በማልኩት ቃል ኪዳን ልሙት ለወገኔ አልጋይ ቋጢ ነው የተፈጥሮ ሶፋ። አረ በቃ በሉት ያሰው ማይኩን ይዤ በቃ እንዴት አልገልውረድ ከዛ አለቅም አልክ? አዎ ሳሮ ሳሮ ኢትዮጵያ ናቲ ዳሞታ ኮይሻይ ናት ጋሞ ቦርኮሴ ማራ ቆይ ናት ጋሞ ሳሮ ማግኘት እንግዳ ነው እንደ ደራሽዋ ሳያስቡት መጪ ማጣትም ኩሬ ነው ቦይ ከቀደዱለት ሰተት ብሎ ወጪ። እንዲያው ማርሸቴ እንዲያው ማርሸቴ መጓጓት ያከሳኝ አንቺ የልስል ማምሸቴ። ሁለት ደብተር ሙሉ በቃ ቁጭ ብሏል። እዛ ላይ የተሰሩ ስራዎች ህይወት እንዳላቸው አንተ ድምፃዊ ዜመኛ ከሆንክ ይነግርሃል። ባይጨስ እንጂ ባይጣላመዱ መቼ ቀረህ ወዴማ መንዱ። የጥርሴማ ውለታው ከብዶኛል አለባብሶ ያኖረኛል። ማጣቴ ከፋ እንጂ ሰው የመውደድ ቅርሴን መቼ ከብደው ነበር አንገቴም ማራሴ። ላሚና ባካል ገማር ቦባ አሊክ ተጊ ጫወታ አዋቂ ወይ በአይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም፣ እኛ ደህና ነን። አሸወይና ነው። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሰው አንጋፋውና ተወዳጁን ድምፃዊ እንዲሁም የግጥምና የዜማ ደራሲ ብዙ ያልተዘመረለትን ከባድ ሰው ነው ይዤላችሁ የመጣሁት። የዛሬው የጨዋታ አዋቂ እንግዳችን ታደሰ ሰሮ። ጋሽ ታዲ እንኳን ደህና መጣ ብያለሁ። እንኳን ደህና ቆይ። ሰላም ነው? እግዚአብሔር ይመስገን። እንግዳችን ሆነ ስለመጣ በአይቤክስ ሚዲያ ቤተሰቦችና በጨዋታ አዋቂ ፕሮግራም እንዲሁም በጓደኞቼ ስም ከልብ አመሰግናለሁ። እግዚአብሔር ያክፍልልኝ። እንደው እስቲ ጋሽ ታዲ ባጭሩ ጋሽ ታደሰ ሰሮ የተወለደ የታደገ የሚለውን ነገር እስኪ። እንግዲህ ታዲ እንግዲህ ከልጅነቱ ብዙም የተወለድኩባት ሀገር አሁን እኔ ስሟን ብቻ መጥራት እንጂ ብዙም አልቆየሁበትም። ትዝታው የለህም? አዎ ብቻ አንዲት ትዝ ይለኛል። አንዲት አሁንም አለች ጠለላ ከበደ የምትባል አርቲስት አባቷም ነበሩ። ይርጋለም የምትባል ሀገር ነበረች። እዛ ተወለድኩኝ። ስደተኛ የሚባል ሰፈር አለ። እዛ ውስን ጊዜ ቆየው። ከዛ ደግሞ ጠቅላይ ግዛት ቀረና ክፍለ ሀገር የሚባል ነገር መጣ። ክፍለ ሀገር ሲባል ደግሞ ወደ ሐዋሳ መጣን። አረብ ሰፈር ሐዋሳ አረብ ሰፈር አረብ ሰፈር እዛ ከመጣም በኋላ ፊላደልፊያ ሚሽን የሚባል ነበር እና ያው በአባት ነው የምንገናኘው። ልጁ ተወለደ። እሱም አያውቀኝ እኔም አላውቀውም። ወንድምህ ይዘምራል እዛ ደረጀ ይባላል። በአባት ነው የምንገናኘው። አንድ ወንድም እኮ አለህ ይባላል። እንደው አንድ ቀን አግኝቼው መዝሙሩን እዚህ ሰማዋለሁ፣ እሱን አላውቀውም። በኋላ ሲዘምር በቃ እኔ ከሱ በለጥኩኝ ማለት ነው። ኦሲስ ይባላል እዛ እየሄደ ኋላ አንድ አይነት ስውር
ፒያኒስት ነበረና መካነ ኢየሱስ አስጠራኝ ማለት ነው። ተስፋ አብ የሚባል ልጅ አለ። አንተ እነሱ ሁሌ እነሱ ጋር ብትመጣ በጣም ይወዳሉ እና በጣም ነው አንተ የደረጀን ስትዘምር ምናምን ትንንሾች ነን። በቃ እዛ ወንዝ ነው የምንውለው። ከዛ ስንመጣ በቃ ስንዘምር እሱን ልጅ ይዛችሁልኝ ነው ይላል ያ ፒያኒስቱ ማለት ነው። እንግዲህ ከዛ አኳያ እዛም አልኖርንም። በዚያ ወቅት ደግሞ እድሜያችን ወደ 18 ምናምን እንደዚህ የተጠጋ ሲመጣ ያው ያልተጠበቀ ነገር ተፈጠረ በምስራቅ ኢትዮጵያ ሀገራችን ውስጥ አንገብጋቢ ነበረ። በ69 ማለቂያ ላይ ቀጥታ ሜዲካል ምርመራ ተባለ ምናሉ ጨረስንና ብቻ ማሰልጠኛ ሲወስዱ ነው ያው የዚያድ ባሬ ዚያድ ባሬ ነበር የሶማሌ መሪ። በቃ ስልጠና ጨርሰን ያው ከባድ ውጊያ ነበረ። ያው ብዙ ጊዜም አልፈጀም። ያው እሱን ነፃ ካደረግን በኋላ አሁን በቃ ከሁሉም ነገር ጋር ተግባብተን ምን ብለን ለካ እንዲህ ነው ላብ ደምን ያድናል ማለት ይሄ ነው ወታደራዊ ሳይንስ ማለት ነው። ያ ሜዳማ ነው እዚህ ተራራማ ምናምን እንደዚህ ያለበት አካባቢዎች እምብዛምም ናቸው። ወዲያው አለቃ። እንደውም በዚያን ጊዜ በኃይል ሚዛንም የኛ አነስተኛ ነበር። በኋላ እዛ የነበረው ሰራዊት ጉዳት ነበረበትና እኛን ወዲያው አሰልጥኖ በዛም ከስር ነው የተኩንኛል። እዚያ ሲያድ ባሬም ተሸነፈ። እዛ በኋላ ሁለተኛው ውጊያ አለ ተባለና እንደገና ሁሉም ነገር ወደ ሰሜን ጦር ግንባር ብሎ ሲል መንግስቱ ኃይለማርያም ያው ከዛ እንደገና ወደ አዲስ አበባ ተሳፍረን መተን ከአዲስ አበባ እንደገና አንድ ቀን አድረን ወደ አዘዞ ከገባም በኋላ ውስን ጊዜ ቆይተን ወደ መተማ ጭልጋ አውራጃን አልፈን ሰራባን አልፈን ከዚያ ወደ መተማ ጉዞ ጀመርን። ከባድ ነበረ። ብቻ ያው በሂደት እናውቀው ይሆናል። ቀስ በቀስ ነው ውጊያ። ወደፊት ስትሄድ የሚገታህ ነገር አለ። ከዛ ቀበት መውጣት መውረድ ብዙ ፈተናዎች አሉት። በአጋጣሚ እኔ አፄ ዮሐንስ የነበሩበት ተራራ ላይ ነበርኩኝ። ወደ 7 ልጆች ነበር። እዛ ስር የማርያም ጸበል አለችና አናውቀውም። ይሄ እኮ ያላችሁበት የአፄ ቴዎድሮስ የአፄ ዮሐንስ ድርቡሾች እዚህ ጋ ነው ብለው ይነግሩናል ማለት ነው። እዛ የነበሩ ሰዎች ደርቡሾች ምን ያደረጉት? የቀሉት አንገታቸውን የቀሉት። ቦታውን አወቅ ነው እና ማዶ ገላባት የሚባል ማዶ ሆነ ነው በባይናኩላር እንደዚህ የምታየው። ያንንም አሳልፍንና እንደገና እዛ ቦታ አንድ ብርጌድ መጥቶ እኛ በቃ አጠናቀቀን። ምንም ትንሽ ከተማ ነበረ። ከዛም በኋላ ያ የመጣው ብርጌድ አስረከብ ነው። ተመልሰን እኛ ፊታችንን ወደ ሰሜን። ከዚያም በኋላ በትክል ድንጋይ በኩል አድርገን ጉዟችንን ጀመርም ማለት ነው። መረሬ ክረምት ነበረ። በቃ ያው ላብ ደምን ያድናል። አንተ ካልዳንክ ከጀርባ ያለውን ሰው ማዳን አትችልም። አንተ ድነህ ነው እሱ የምታድነው። ከዚያም በኋላ መኪናው ይያዛል፣ በግድ ነው። ጭቃው መረሬ ነው። በቃ ስትጓዝ ያን ሁሉ ተወጥተህ ሁመራ ደረሰን። ከዚያ በኋላ በቃ ዋናው ፈተና ከዚያ በኋላ ያለው እነ ሀጀር እነ ጋሎች እነ ተሰነይ እነ ሀይኮታ እነ ሰብደራስ እነ አለጊደር እነ አቆርዳት እነ በረካ አውራጃ ምን ልበልህ ከዚያ እስከ ቀይ ባህር ድረስ
ናቅፋ ያው እንግዲህ ግዳጃችንን እኛ ጨርሰናል የተባልነው ሀገር ችናት ባሬንቱ። ከዚህ በኋላ ወደ መጣንበት ነው ሲባል ያው የበላይ አካል ነበረ። እዚህ ጋር አንድ ናቅፋ የምትባል ሀገር አለች። እንግዲህ ወንድ ልጅ ዳሪ ወጥቶ እንደዚህ ብለን እንለፈው። ስለዚህ እሷን ሳንጨርስ መመለስ የለም ተብሎ ከቃሩራ ነው የተመለስ ነው። ከቃሩራ ስንመለስ ታሪክም ነበረ። እነ ሂሩት በቀለ፣ እነ ጋሽ ታምራት ሞላ፣ እነ ጥላሁን ገሰሰ፣ ሌሎችም ላሊበላ፣ ወሎ አምባ ምን ያልመጣ አለ እዛ። ከዚህ ተንተራስንና እኛ ደግሞ የእኛ ሰራዊት እረፍት በሚያገኝበት ሰዓት 3ኛ ክፍለ ጦር አንበሳው 3ኛ ክፍለ ጦር ነበር የሚባለው። ከእነሱ ውስጥ 11ኛ ነበልባል ብርጌድ እዚያ ውስጥ ነበር። ከኔ ጋር ከነበረው ጓደኛዬ አንዱ አሁን ይመኑ መንግስቱ ይባላል። እኔ ናፍቆሽኛል አልናፍቅሽም ሞይ መራራቁ ቀርቶን አንገናኝም ሞይ ፍቅርዬ ያለው ልጅ ይመኑ መንግስቱ ይባላል። የቄራ ልጅ ነው። አሁን ኖርዌይ ነው ያለው። ባለቤቱ ጸገነት ትባላለች። የራስ ቲያትር አርቲስት ነበሩ። 4 ሆነን ጀመርን። ጓደኛችን ተሰዋ እሸቱ ዘለቀ ጀብድ ሰራ። በሱ ስም ጦር ሜዳ ተወልዶ ያደገ የእሸቱ ዘለቀ ኪነት ብለን 4 ሆነን ጀመርን። ፍየል ገዛንና ቆዳዋን ኪነቱ ነው ጦር ሜዳ ተወልዶ ያደገ የተባለው። የእሸቱ አለፈ። እሸቱ በስሙ ጀብድ ሰርቶ አለፈ። ከዛ እናንተ ደግሞ በስም ጦር ሜዳ ተወልዶ ያደገው የእሸቱ ዘለቀ ኪነት ብለን እኛ ጀመርን ማለት ነው። ጀመርን። በቃ ሰራዊቱ ረፍት ባገኘበት ቦታ ቀልድ እንቀልዳለን። ጆክ አለ፣ ገጠመኝ አለ፣ አንዳንድ ነገሮች በጣም በቃ እነዚህ ልጆች ማድረግ አለባቸው ተባለና ብዙ ነገር ታሰበ። ሰራዊቱም በቃ ደስ አለው። ያቺ ምክንያት ሆና ነው እንግዲህ የዛሬዋም ሁኔታ እዚህ የተፈጠረችው። ከዚያ የኔን ጓደኛ አስቀደመና ሰሜን እዝ ወሰዱት ማለት ነው። ሲወስዱት እኔ ቀረ። ወይኔ ሁለታችንንም እንወስዳለን ብለው ነበረ። ግድ የለም ብቻ እስኪ ያልኩኝ እና ያው ውስጤ የነበረ ነገር ያው መቼም ካልበረደ ከዚያም በኋላ ወደ ትግራይ ሄድን። ደግሞ እዛ ጻዳ ምድሪ የሚባል ቦታ ከባድ ውጊያ ነበረ። እዛ ቆሰልኩኝ። እንደገና ወደ ሽሬ መጣሁ። ሽሬ እንዳስላሴ። ከዛ የኔ ቀሪ ክፍል ያለው አስመራ ነው። ሚስማር ፋብሪካ የሚባል ጉዳይፍ። የት ነው ክፍል? ስትሬቸር ላይ ተይቻለሁ። የኔ ክፍል ጉዳይፍ ነው፣ አስመራ ሚስማር ፋብሪካ። እዚህ ቀሪ ክፍል የለኝም። ታዲያ እዛ ጋር ጫኑታ፣ ወደዛ እኮ ነው የምትሄዱ ተባለ። ሄሊኮፕተር ውስጥ ከተቱኝና አስመራ ገጅረት ሆስፒታል ሕክምና ተደረገልኝ። ምናል ባይ የኔ ክፍል ባልደረባ የለም። ኧረ እኔ ቁስሌ ድኗል መሄድ አለብኝ ብዬ ወደዛ ወደ ግንባር ለመሄድ ከዛም በኋላ እዛ ጋር ሪፈር ተጽፎልኛል። እስቲ በቃ እንግዲህ መሄዴ ነው አሁን። ዞር ብዬ ለምን የሆነ ቦታ ደርሼ አልመለስም ብዬ ከሆስፒታሉ ወጣው ማለት ነው። ዝም ብዬ ስዞር አስመራን አላውቀውም ነበር። ኋላ ፊት ለፊት ስመለከት ቃኘው ስቴሽን ይላል። ቃኘው የመኑ መንግስቱ ያለው እዚህ ነው። ለምን ጠይቄው አልሄድም ብዬ ቀጥታ ሄድኩኝ ማለት ነው። ሄድኩ በአንደኛ በር። ወዴት ነው? እዚህ አንድ ጓደኛ ነበረኝ የክፍሌ ባልደረባ። ማን? የመኑ መንግስቱ። ሙዚቀኛ። አንተ ከየት ነው የመጣው? እኔ ቆስዬ መጥቼ ከሆስፒታል ወጥቼ ነው። ከዚያ
ግባ መታወቂያ ያሳየሁት ገባው ማለት ስገባ ሄድኩኝ። በዚያ በፊልም ቤቱ በኩል ወደ ታች ወረድና ወደ ቀኝ ስትታጠፍ ፊት ለፊት እንደውም ሕክምና ክፍልና ሙዚቀኛ እዛ ገጥመዋል። ስፖርት ተባለና ስለ ጂምናዚየም ነበረ። ገባሁ። ይመኑ የት ጋር ነው ያለው? ያው እና እዛ ጋር ኮቾ ነው እዛ ዜብራ ማሊያ ያደረገው ምናምን ተባልኩኝና ሄድኩኝ። አየሁት። ይመኑ ስለው አየኝ ጭንቅላቱ። ከዚያ መጣ። በቃ ያው ከየት ነው የመጣው አለኝ። በቃ እንደዚህ ቆስዬ እኮ አሁን ተሽሎኝ ምን ብዬ ወደዛው ለመሄድ ነው። ትንሽ ጊዜ ከቆየ በኋላ ከዚህ ግቢ አትወጣትም፣ በቃ እድለኛ ነህ እግዚአብሔር ነው ያመጣ ይለኛል ማለት ነው። ና እንደሚልና ይዞኝ ወሰደኝ። ቶፕ 5 የሚባል ቦታ አለ። የቴዎድሮስ ታደሰ ዘፋኝ የእሱ ወንድም ከባድ ሙዚቀኛ ኢሳያስ ታደሰ ይባላል። ትራምፔቲስት ነው። የክፍሉ በቃ ሁሉን ነገር ወሳኝ ነው፣ ከአዛዙ ቀጥሎ ማለት ነው። ሲነግረው እንደውም እድለኛ ነህ አለኝ። አንተ እድለኛ ነህ፣ ምክንያቱም የድምፃዊ እጥረት አለ ተብሎ ቀርቧል። ጀነራል ሁሴን አህመድ ጋር ደብዳቤ መምጣትህ እንደ ድምፃዊ ባትሆንም ነው ብለን በቃ እዚሁ ትቀራለህ፣ ይመኑ ደስ ይበለው ብሎ ቀረው ማለት ነው። መሸ። ከዚያ ሰኞ ዕለት እሑድን ዋል እዛው። ሰኞ ዕለት እዛ ጋር ሙዚቀኞች ተሰልፈው እያለ ለአዛዡ ማታ ተነግሮታል። ሪፖርት እዛ ቀርቧል። በኋላ በቃ ሲነገራቸው ይሆነናል ካላችሁ በ24 ሰዓት ውስጥ በሰበነክ ዝውውር ወጥቶ የክፍላችሁ አባል መሆን ይችላል ተባለና ተወሰነ። እኔ ይሆናል ብዬ አልገመትኩም። ከዛ እድለኛ ነህ በቃ ከሰዓት በኋላ ያዩሃል። ከዛም በኋላ ኦርኬስትራ ነህ፣ መሳሪያ ይሰጥሃል፣ ማርሽ ባንድ ትገባለህ ተባልኩኝ ማለት ነው። በቃ ያልጠበቅኩት ነገር ያው ሙዚቀኛ ሆናለሁ ብዬም አልጠበቅኩም። ያቺ የሼቱ ዘለቀ ጦር ሜዳ ተወልዶ ያደገ ኪነት ያልናት አባባል ለዚያ ደረጃ በቃችን። ከዚያም በኋላ እዛ ውስን ጊዜ ቆየሁኝ። ከዛ ስላይድ ትሮምቦን ተሰጠኝ፣ ሶልፌጅ። ከሶልፌጅ ቀጥሎ ደግሞ በድምፃዊነት ኦርኬስትራ ውስጥ። ከዛ ደግሞ ወዴት ሄድኩኝ? ወደ ሱዳንኛ ጥናት። ከዛ ሱዳንኛ ዘፈን በቃ ቶሎ ማቀላጠፍ ጀመርኩ። የምታስታውሰው ከሆነ እስቲ ትንሽ በልልኝ ሱዳንኛ። አሳኸይዳ ሲጀደላራ ኪያ ገመራ ሸረል ፊሰማቅ ሸላሩሂው ገንቢልማ ኩዬ ሊጊጠቅ ለሚናባ ካልገመር ቦባ አሊክ ተጊ የሚል ነበረ። ይህንን በቃ በደንብ አድርጌ አክሰንቶችን ከያዝኩ በኋላ ወደዛው አይደለም ሰዎች ነበሩ። ይሄ ልጅ ቅዳሜና እሑድን እዛ አምባሳደር ጃዝ ባንድ ቢሰራ እኮ ጥሩ ነው አንዳንዴ ብለው ያወራሉ እነሱ። በቃ በዚህ ነገር እየገሰገስኩ እየሄድኩ ነው እንግዲህ ከራሴ ጋር መነጋገር ጀመርኩኝ ማለት ነው። እና በዚህ ህይወት ውስጥ አንደኛ ለክፍሉ ባይተዋር ነኝ፣ በደንብ የምተዋወቀው ሰው የለኝም። እንደፈለግኩት መሆን አልችልም፣ ህጉም ይይዛል። ሰራዊት ቤት ደግሞ እንደፈለግ ካለል ነው። አንተ መኮንን ሆነ በወቅቱ የነበረ ነገር ዝም ብዬ ማለፍ አልችልም። ሰላምታ ሰጥቼ ነው ማልፈው የነበረውን ስርዓት ነው እንግዲህ። ከዚያ አኳያ በቃ በደንብ እስከግባባቸው ድረስ በቃ ዝም ነው የተሰጠኝን ሶልፌጅ እዛ ጋር ካልጨረስኩኝ ወዲያ ወዲህ ማለት አልችልም። እና እነዚህ ነገሮች ሁላ አለፉና ከዛ ሙሉ ለሙሉ በቃ አሁን ጥሩ ሙዚቀኛ ሆኛለሁ ማለት ነው። በቃ እዛም ጋር ከሰራው በቃ እኔ ብቁ ነኝ ማለት ነው የሚል ነበር ውስጥ ያለው። ከዛ ያልጠበቅነው ነገር መጣ።
የሁለተኛው አብዮታዊ ሰራዊት ዋና የፖለቲካ አዛዥ ኮሎኔል ሸዋረጋ ቢሆን የሚባሉ ነበር። የደስታ ዜና ይዘንላችሁ መጣል አሉ። ተሰበሰብን። ሰሜን እዝ ወደ ምስራቅ፣ ምስራቅ እዝ ወደ ሰሜን ሲባል በቃ ሌሎቹ በጣም ደስተኛ ነው የሆኑት። ምን ማለታቸው ነው ሲባል በቃ ትሬኒንግ ጀምረን ግዳጅ መጣ ማለት ነው። እኛ ወደ ምስራቅ፣ እነሱ ወደ ሰሜን። ሁሉም ነገር ተጠናቆ በ3 ወር ውስጥ አለቀ። የጎደለው እቃ ተሟልቶ ምን ብሎ ጉዟችንም በኢትዮጵያ አየር መንገድ ወደ ድሬዳዋ ያልተጠበቀ አበባ ድሬዳዋ ተለዋውጠን እነሱ ወደ አስመራ ሄዱ። እኛም ጉዟችንን ወደ ኦጋዴን ጎዴ ደርሰን ጎዴ ከደረስን በኋላ ጉዟችን ረጅም ነበረ። ያልተጠበቀ ነገር ተፈጠረ። እነሱም እዛ ያው ትልቅ ጉዳት ደረሰባቸው። እኛም ይጠብቀን ነበር ሌላ ጉዳይ። ተመለስን። ከዛም በኋላ ምንድነው ጉዳዩ የተመለስንበት ምናምን? አይ የድሬዳዋ ሕዝብ ትልቅ ባዛር ስለነበረው ለዚያ ተጠይቀን ነው ቶሎ ደርሰን እሱን ሰርተን ወደ ስራችን እንመለሳለን ነው የተባለው። ከዚያ በኋላ እቃ ተጫነ በአንቶኖቭ ወደ ድሬዳዋ ስናርፍ እኛ አርፈን እንደቆየን ቦይንጉ ሲገባ ከአስመራ እዛም በኋላ ምንድን ነው ይሄ ነገር? ከዛ አምቡላንስ መጣ። ጠቅላላ ወደ አምቡላንሱ ነው። ያው ከነሱ ውስጥ የተረፈው 4 ሰው ብቻ። ወዲያውኑ እኛ እንዳንሰማ አሉና ወደ ሀረር ኩባ ግቢ እዛ ስንደርስ እዛ ሻወር ሳስ ደንገላችን ታጥበን ብለው ለመሳ ስንወጣ የ18ኛ ተራራው አንድ ባልደረባ እጁ ተቆርጦ ቦርድ ይወጣ። ልክ እኛን ሲያይ መንገድ ላይ እነዚህ ገፊዎች መጥተው እኮ ነው ልጆቻችን ያለቁት ይላል። ከዚያ ዘርቱ እንደመሙ የምትባል የቶሎሳ ሰፈር ልጅ ጎበዝ አርቲስት ነበር። ምንድነው የሚለው ሰምታ መንገድ ላይ እሪ፣ ኧረ እናንተ ዝም በሉ። ሁላችንም በቃ ወደ ሌላ ተለውጥን። እዛ በቃ ተመልሱና ግቢ ውስጥ ግቡ። ግቢ ውስጥ ገባን። በማግስቱ ያው የመንግስት መስሪያ ቤት ሁላ ተዘግቶ ቀብር ላይ ዋል። ከዛ ወደ አዲስ አበባ ስራችን ቀረ ማለት ነው። ትልቅ ድግስ ነበረ ለኛም። ለኛ ብቻም ሳይሆን ያው በርካታ አርቲስት ክፍል ውስጥ ድግስ ነበረ። ያው እንደዛ አይነት ድግስ ነበረ። ያው እግዚአብሔር አልፈቀደውም። ያው ሞት ያለ ነው። እግዚአብሔር የፈቀደውን ወሰነ። የተረፉትም አሉ እና ቅድም አንስቼልህ ነበር። እንደውም ከተረፉት ውስጥ አለባቸው ግርማ ዲናር የሚባለውን አስተዋዋቂ ጠርቶ አነጋግሮም ብሎ ሁላ ልክ እንደዛ አይነት ነገር ነው የሚገጥመኝ ዛሬ ብዬ ቅድም እና የሆነ ይሄ ህይወት እንግዲህ እያደገ መጥቶ አዲስ አበባ መጣን። አዲስ አበባ ሕክምና ማድረግ ጀመርን። ያው እንግዲህ ፊትም ብቁ አይደለም፣ ይሄ ችግር አለበት፣ ይሄ አይን ይሄ። ስለዚህ እንግዲህ ሞክራለሁ ያልኩት ነገር እያለ እየከበደ መጣ። ይሄ ነገር እንግዲህ ጥንቃቄ መደረግ የሚገባቸውንም ነገር የሚዘጋው ነው። አሁን መነጽር ታዞልኛል። እኔ አልወድም መነጽር። የሚገርም ኤክስፒሪየንስ ነው ያለ። የወታደር ቤት ታሪክ የሚገርም ነው። በዛች አጋጣሚ ሙዚቃ የጀመርክበትም ነገር የሚገርም ነው። አጋጣሚዋ በጣም የምትገርም ነች። በጣም መሳጭ ታሪክ ነው እውነት ያሳለፍከው። እንደው ጋሽ ታዴ ከዛ ያን ሁሉ ነገር አልፎ ሙዚቃ ውስጥ ገባ መጥቶ በቃ ሙዚቃ ውስጥ ገባ። ሙዚቃ ውስጥ ሲገባ ምን ያህል ዘፈኖችን
ምን ያህል ግጥምና ዜማዎችን አበርክቷል? ለሰራዊቱ ባለበት ቦታ ለቅስቀሳ ስንዞር ብዙ ስራዎች ነበሩ። አሁን አንድ ሰራዊት ሄደህ ስትቀሰቅሰው የግዴታ እየገነባው ነው ማለት ነው። ለሌላ ጊዜ ላይ ታዘጋጀዋለህ። ሀገር ነው። ሀገር ስትነካ ማንም ዝም አይልም። ሀገርን በተመለከተ ወገንን በተመለከተ ስለዚህ በዚያን ሰዓት እዛ ያለን ድንጋይ ስር ነው ቤቴ ብዬ የምዘፍነው ዘፈን ነበረኝ። ድንጋይ ስር ነው ቤቴ ከነ ዜማው እስቲ በልልኝ። ድንጋይ ስር ነው ቤቴ ምሽግ ነው ሳሎኔ በማልኩት ቃል ኪዳን ልሙት ለወገኔ አልጋይ ቋጤ ነው የተፈጥሮ ሶፋ ልጅ የሚል ነበረ። ሌላው ሰላምን በተመለከተ ደግሞ ወላይትኛ ትንሽ እዛ የተወለደ ሰው ቅድም እንደነገርኩ ሲዳምኛ እናገር ነበረ። እዚህ ጋር ወላይትኛ እናገራለሁ። እናቴ ኦሮሞ ናት፣ ኦሮምኛ እናገራለሁ። ከዚያ ሰሮ ሰላም ነው። ሰሮ ማለት ሰላም ማለት ነው። አዎ ኢትዮጵያ ናቲ ሰላም ለኢትዮጵያ ልጆች ነው። ሳሮ ኢትዮጵያ ናቲ ዳሞታ ኮይሻይ ናት ጋሞ ቦርኮሴ ማራ ቆይ ናት ጋሞ ሳሮ በአይቤክስ ሚዲያ ይሄ ዘፈን የኔ ነበረ። አሁን ሳቅም ነበረው። በጣም ቆንጆ ነበር። ቀልጥፍ አድርጎ ነው አምባሰል ሙዚቃ ቤት የሰራው። ሲዳምኛም እንደዚሁ ኦሮምኛም ኢትዮጵያ ቴሌቪዥን በርካታ ስራዎችን በህብረት ትርኢት በተለያዩ ነገሮች ላይ ይቀርቡ ነበር። በኋላ እየጠፉ መጡ። እንደውም አንዴ አድዋ የሆነ ትልቅ በዓል ነበርና ሄደን ዋናውን ስራ ሲያዝ አነጋገርኩት። አንተ ምን አሁን እዚህ ጋር አንተ እኮ መልቲ ሲስተም ነህ እና ያህልን እኮ እዚህ ስራዎች ጠቅላላ አሉ። ስለዚህ አሁን ደግሞ አፋር ሆነህ ነው የመጣኸው ብለው በቃ ከዚያ ትልቅ ዝግጅት ነበር በኢትዮ ኤርትራ። ከዚያ ወዲያውኑ በቃ ጋሽ ጥላሁን ጋሽ ምኒልክ ናቸው። ያው እንግዲህ ከብዙዎቹ ጋራ በርካታ ስራዎችን ሰርተናል። ለማን ግጥም ጽፈሃል? ግጥምና ዜማ አጠቃላይ ግጥም የሞከርኩት ለኃይሉ አመርጋ ጃኖ ባንድ ማርዬ የሚለውን ዘፈን ማርዬ። እስቲ ግን ይቅርታ ግን እንደው ማርዬ ነው ስትልልኝ በጣም ስለገረመኝ ነው። ቅድም እኔ ነኝ የጻፍኩት ስትለኝ ማርዬ ጋሽ ታዴ በቃ ራስን ደብቀህ የምትኖር ሰው ነህ ማለት ነው። ልታይ የምትል ሰው አይደለም። ምክንያቱም ይሄ በጣም ድረት የሚያስነፋ ስራዎች ነው የሰራው ስትነግረኝ ስራዎችን እኔ እንደ አዲስ ነው የተዋወቅኩ እኮ ዛሬ። እስቲ ማርዬን በልልኝና ከዛ ለማን እንደጻፍክ ትነግረኛለህ። ማርዬ የማርሽት ማሮለላ ያለኔ ማልመኘው ያንቺን ገላ ለሚያማልለው ማሬ ለገላሽ ሳሞ ማሬ ድም ይላል ማሬ ልቤ እንዳታሞ መገኔ ጎጃም ማሬ መገኔ ጎንደር ማሬ ባንከርም እንኳን ማሬ አብረን እንደ እርስል ጨዋሳ ከየተቸመቸመው ዓይንሽ ማንን አየ የተስለመለመው ዓይንሽ ማንን አየ የተስለመለመው ሰው የፈራውን ደብቅ መውደዴን አይቆጨኝ መስሎሻል አይበላ ሆዴን አይቆጨኝ መስሎሻል አይበላ ሆዴን እንዲያው ማርሸቴን እንዲያው ማርሸቴ መጓጓት ያከሳኝ አንቺን ስል ማምሸቴ እንዲያው ማሬ እንዲያው ማሬን አሳጣኝ ጤናዬን አንቺን ስል ማምሸቴ እንደዚህ ያልኩና አሳጣኝ ጤናዬን የሚል አለ አይደለ? ጤናዬ ሽሮ ሜዳ ልጅ ናት። ጤና ያሰፋ ትባላለች። ካራክተር ነች። ሪል በህይወት የነበረች የእሷ ታሪክ ነው። እዛ ባይተዋር በሆንኩ ጊዜ እዛ ሁለተኛዋ ቤታዊ ሰራዊት
ጤና ያሰፋ ድምፃዊ ናት። ክላርኔት ተጫዋች ናት። ቮሊቦል ስፖርተኛም ናት። የሽሮ ሜዳ ልጅ ናት። ምን አስገባት ግን ግጥም ውስጥ ጤና? እኔ ለክፍሉ ባይተዋር በሆንኩበት ጊዜ ከእግረኛ መጥቼ እዛ ስገባ የሆነ የክፍሎች ውድድር ነበርና ልሳተፍ ብዬ ተሳትፌ ያቺ ቅጠልያ የለበስናት ልብስ ያው በረሃ ላይ አሸበው ነው የምትመስለው፣ ግሪንነቷ ተቀይሮ ማለት ነው። አሁን በቃ ልብሶቼን ሰበሰበችና አጠበችልኝ ማለት ነው። መግባባት ስንጀምር እንደዚህ ስንሄድም በምናሳይበት ቦታ ስንዞር ምን ስል አጋጣሚ ሸዋጌጥ የሚባል ቴነር ሳክስ ካወቃችሁት እኔ ከዛ መጥቼ የነሱ ተመልምለው እዛ ሲሰለጥኑ ስፖርት ማሰለጥናቸውን የነበርኩኝ ከቃኘው ስቴሽን ትራክ የሚባል ቦታ ወስጄ በቃ ብዙ ነገሮች ካሰራዋቸው በኋላ ኤክስፖ ይገባሉ። አዲስ መልምሎች ናቸው። ምናልባት ሸዋጌጥን ካወቃችሁት ከዛም በኋላ ሸዋጌጥ እዛ ችግር ገጠሙ። እኔ ቆስዬ ጦር ኃይሎች ነው ያለሁት። ጤና ያሰፋ ተሰኔ የሚባል ሀገር ላይ ስትሞት የቀበራት እሱ ነው አሸዋ ውስጥ እና በቃ ያቺም ውስጥ የነበረችና አሳጣኝ ጤና ያልኩበት ምክንያት አንድ እሱ ነው። ተወዳት ነበር እንዴ? ጥንድ ሆነው ሲባል እዛ ጋር ዘፈኑ። እኔ ታዲያ ባይተዋር ሆኜ ልቀር ነው ወይ ብዬም አስቤ ነበረ። በስራ መካከል ፍቅር ይገኛል፣ ፍቅር ይከሰታል፣ ፍቅር ይኖራል እና እንደዛ ሆነ። ነይ ያልኳት አዲስ አበባ ከመጣሁ በኋላ እሷ እዛ ደግሞ ያ ነገር ገጠማት። እሷንም ማስታወሻ ነበር። በጣም ማለፊያ ነው። ይገርም ነው። ቆንጆ እኔ የምወደው ስራ ነው እና ከዚያ የሞካከርኳቸው ለጊዜው እነዚህ ናቸው። ለማን ሰጥተሃል? ለማዲንጎም የአፋሯ አሁንም ቱሪዝም ዮሐንስ የሚባል ልጅ አለ። የሆነ ስራ ሰጥቼው በዛ ተወዳድሮ እዛ አባል ሆኗል። ነፃነት የምትባል ልጅ ቃሊቲ ያለች ጎበዝ ድምፃዊ ነበረች። ከኔ ምን አተህ ነው የሚል ዘፈን ነበረ። እኔና ሄኖክ ሆነን በቃ እሱን እንደነገሩ አድርገን ሰጠናት ማለት ነው። ከኔ ምን አተህ ነው የሚለው ያንተ ስራ ነው? ሄኖክ ነገሩ ሙሉ ለሙሉ እሱም ስራ ሲገባ ምን ሲል ያው ሁለታችንን እንደጨረስነው ቁጠረው። ሌላው ትዕግስት በላቸውን ካወቃል ብዙ ሙያተኛ ታስተዳድር ነበረ። እሷ ከአሰፉ ደባልቄና ከብዙዬ ዘፈን በስተቀር ሱዳንኛ ምን እንደሆነ አታውቅም ነበር። ዛሬ ሱዳንኛ እሷን የሚያክል የለም። አንተን የሰጠሃት? በቃ እኔ እንደ ልጄ ነበር አቅፌ። ያው አንድ ቤትም ስለነበር ትዕግስትን በጣም ነው የምወዳት። የድምጿ ትዕግስት በላቸው በጣም ቤተሰቦቿ ጋር ሁላ ወስዳ አስተዋውቃኛለች። ሆሎታ ገነት እዛ እና አባቷም ነፍሳቸውን ይማረው አልነበርኩም። እናትም ነበሩ፣ እህትም ነበረች፣ እንደ ቤተሰብ ነበር። ምን የሚለውን ስራ እስኪ ብዙ ታስታውሰኛለህ? አንዱ ሱዳንኛ የእሷ በሱዳንኛ በደንብ ነው የምትታወቀው። ቲጂ አብኒያው ሲኪያ ገማሪ ጋሻ የሚል የሰይድ ከሊፋ ዘፈን ነበረ። ከዛ ሀናን አንል የምትባል አይነቱ ታዋቂ ናት እሷ ዘፈነ። በቃ እኔ የመረጥኳትንና ብዙ ነገር ወዲያው በቃ የበረታች ሄደች። ዛሬ ጥሩ ደረጃ ላይ ነው ያለችው። ምናሉ ረታ የጓደኛዬ ባለቤት ነው። ምናሉሽ ማለት መራክን አልወድም ሜድክን አላምንም። እንደውም አብረን ምንሰራው ስራ አለ ብላ እኔ የመረጥኩትን ነገር መርጣ ቆይ እስኪ አንድ ቀን እራሱ ባለቤቷ ጓደኛዬ ነው ዘፋኝ ነው እኮ አክሰንት አድርጌ አሸብር በላይን አክሰንት አድርጌ እያስጠናው ለ4 ዓመት አቡዳቢ ሰድጄዋለሁ። እውነቴን ነው የማወራ።
አቡዳቢ ሰጥቼዋለሁ ለ4 ዓመት። እሷ ጎበዝ ናት እና ዜማዎች አመራረጧ በጣም እና አብረን እንሰራ ነበረ። ሆድዬን ነው ለአሌክስ የሰጠው አለማየሁ ይርጳ። ኦኬ። በአንድ ወቅት ደግሞ አንድ ኦሮምኛ ዘፍንለት ነበር፣ ያለቅሳል። አለማየሁ ነው የሚያለቅሰው? አዎ። ስራ ሰርተን ጨርሰን ጠዋት ያን ዘፈን ለካ አባቱ ይወዱት ነበር። አባቱ በቃ ስለሚወዳቸው እኔ እሱን ዘፍን እንባ ይተናነቀው። ምን ማለት ትርጉሙ ምንድን ነው? ያመሪቶ 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 ነቸጎቴ ማረቢቶ ነቸጎቴ ማረቢቶ የታርክሹ ማረቡን የኔ ያመሪቶ መራቱ ያው እብድ እንደማለት ነው። የኔ የፍቅር እብድ እንደዛም ልታሽ። ኦኬ። ሌላው ታደለ በቀለም እንደዚሁ የሚደፍናቸው ዘፈኖች ነበር። ከታደለ በቀለ ጋር ከለራችሁ ይመሳሰላል። በጣም የምወደው ትልቅ አርቲስት አሁን ስትል በቃ መጣብኝ ታውቃለህ። በጣም ማክብረው የምወደው በረሃም እያለን የበረሃ ሰው ስለነበር እሱ አሁንም ሳገኘው በቃ ለእኔ በቃ ትልቅ ቦታ ነው ያለኝ ታደለ። የሚገርም ነው። ቅድም ስለ ሶስና ቤት አንስተልኝ ነበርና እስኪ ስለ ሶስና ቤት ንገረኝ። ሶስና ቤት በጣም ብዙ አርቲስቶች የሰሩበት ቤት ነው። ሶስና በጣም ምናከብራት ምንወዳት ጥሩ ሰው ናት። አርቲስት በልቶ የጠገባ አይመስላትም። በቃ በጣም ትልቅ ቦታ መሰራት ሰው ነው። ባለቤቷም ፋሲካ ዲሚትሪ የታወቀ ሰው ነው። ጥሩ ሰው ነው። በቃ ያው ተሰባስበን ነው አንለያይም፣ እንደ ቤተሰብ ነው። እና አንዳንዴ አሁን መጠጥ አልጠጣም ነበር እኔ መጠጥ አልጠጣም ነበረ። መጠጥ የሆነ ሰርግ ተነጋግረው ይሄ ሰው የበቃ መጠጥ ሳይ ስቴጅ ላይ ወጥቶ እንደዚህ የሚዘፍነው የሚገርመው ቆይ እስኪ ላስኪ ይሉና ይጠሩኛል ማለት ነው። ጠርተውኝ ቢራ እንትን ሲሉኝ ያችን ወስጄ ነበርና ያው ግልጽ ነው የምናገረው። እንግዲህ በኋላ ይቺ ቀጭ ተደርጋ ለካ በላዩ ላይ ጨብሲ እያሉ እዛ ጋር ወደው አይደለም ለካ ብዬ ስቴጅ ላይ ወጥቼ በቃ ኧረ በቃ በሉት ያሰው ማይኩን ይዤ በቃ እንዴት አድርጌ ልውረድ ከዛ አለቅም አልክ? አዎ። በኋላ አስቀመጥኩ ይዛ ሲሄድ አሁን ቆማ ታያለች። በቃ መጨረሻ ላይ በቃ በሷ የመጣ ሰው በቃ ሊጣላት ውጭ ሰው ከመጣ በቃ ጫላ ይሄ ሰውዬ እዚህ ቤት ገብቶ ይጣላል ከሷ ጋር። በቃ የቤቱ ጠበቃ ሆንኩኝ ማለት ነው እኔ በቃ። ከዚያ በኋላ አሌክስ ያው ማምሻውን ነው የምንገናኘው። ማዲንጎ አለ በቃ እዛ መቼም እንጃ ብዙ አርቲስቶች እዛ ቤት ዘፍነዋል። በቃ አንዳንዴ ያው ከስራው አኳያ ደሞዝ ያኔ ምን እንደሆነ አናውቀውም። ደሞዛቸው ውሰዱ ስንባል ብቻ ነው እና ትንሽ ናት ግን ያው ከዚያም በኋላ አንዴ ደግሞ ደሞዝ ጠፋ። ደሞዝ ሲጠፋ እዛ ማይኩን ይዤ በቃ አንቺ ተንኮለኛ ነሽ እያልኩ ኧረ ይሄን በልልኝ ስለዚህ በቃ ቆይ ዘፈኑን እዛው ጋር ፈጥረው ነው በቃ ስቴጅ ላይ ወጥቼ እንደዛ አንድ ደረጃ የሚባል ልጅ ጊታሪስት አለና ዳንኤል ቁንጮ የሚባል ነበረ ነፍሱን ይማረው። በኋላ እንዴ ደሞዝ የለም እንደ እዚህ ቤት በቃ ንጋታው ከልካይ ገለዋል። ከዛ እንዴት አድርጌ ይሄ ይምጣልኝ። ከዚያም በኋላ እነዚህ ትዝታዎች በቃ ብዙ ነገር እዛ ቤት አሳልፈናል። 77 ላይ
እስኪ ስለሱ ጉዞ ንገረኝ፣ ስለ ገቢ ማሰባሰቢያው ጉዞ። ስለሱ ጉዞ ሉዓላዊነትን በተመለከተ ነበረ። ከዛ ብዙ ሰዎችም አቅም ያላቸው ተሳትፎ አድርገዋል። ያንን በተመለከተ እንደውም እገዛ ካደረጉት አንድ ምን ነኝ። የኛ ኃላፊ የነበረው በዚያን ሰዓት ጋሽ ደበበ እሸቱ ነበር። እና እንደውም አንዳንዴ አንተ ማን ተሸከም ተብሎ ነው የምትሸከመው? ምን አገባህ አንተ የእኛን ስራ ብቻ ይለኝ ነበር። እና አንዳንድ ነገሮች ያንን በተመለከተ ይደረጉ ነበረ። ባህሉንም ማስተዋወቅ እነዚህ ከብዙ ሀገሮች። የጉዞ ዓላማ ምን ነበረ? የጉዞ ዓላማ አንደኛ የኢትዮ ኤርትራን ውጊያ ያው በድል ተወጣን፣ ሉዓላዊነትን በተመለከተ ያንም በተመለከተ ነበርና እዛ ከብዙ ሀገሮች ጋር ያለውን ሁኔታ። ምን ያህል ሀገር ዞራችሁ? እዚህ ከአፍሪካም ሀገር ጀምሮ ከቅርብ ሀገሮችም ጀምሮ ያው እንግዲህ እስከ ሆላንድን፣ ጀርመንን፣ ፈረንሳይን፣ እንግሊዝን፣ ጣሊያንን፣ ስዊዘርላንድ፣ ጄኔቫ እነዚህ ሀገሮች ምን ነበር ሚና አንተ? እኔ እዚህ ጋ ያው ባህል ስራ አካትታለሁ። ከዛ ደግሞ ሄድና ያው ሌሎችንም እሰራለሁ። ሁለገብ ነበርኩኝ። ያው ብሔረሰቦችንም አካትት ነበር። ትዘፍናለህም መሳሪያም ትጫወታለህም? ዘፈን ብቻ። በዛ ጉዞ መሀል ላይ ነው ከማይክል ጃክሰን ጋር ፎቶ የተነሳው? ከዛ እንግሊዝ ነው እዛ ትልቅ ሙዚየም ነበርና እዛ እሱ ለማየት ተብለን በቃ ውስን ሰዎች በመኪና ሄዱና ገባን። የሚያስጎበኙ ሰዎች አሉ። በቃ እኔ ዝም ብዬ ነጠል አልኩና እንደዛ ሲሄድ የሆነ ደረጃ ነበርና ስቴጅ አለ እዚህ ጋር። ይሄ ሰውዬ ከየት መጣ ነው ያልኩት። በቃ በጣም ወደው ስለነበረ ማይክልን እና ትልቅ ይሄ የበረዶ ጃኬት ነበር የለበስኩ። ከፈላ ድንግጥ ነው ያልኩት። በቃ እዛ ጋር ቀልጥ ብዬ እንደቆምኩኝ በእናትህ አንሳኝ፣ በእናትህ ፎቶግራፍ አንሳኝ። አንድ ላይ ተነሳን ማለት ነው። እዛ ጋር የቆመው ሰውዬ በቃ ህይወት ያለው ነው የሚመስለው እሱ ራሱ። አሁን ያንን በሶስተኛው ቀን በቃ አፈንፍኜ ሂጂ የተቀበልኩት ማለት ነው ፎቶ። በቃ ማይክል ከኔ ጋር ቆሞ እንደተነሳ ተደርጎ ነው በቃ እኔም እሱ ሳየው በቃ አሁንም በህይወት ያለ ነው የሚመስለኝ ማይክል። በቃ በጣም ነበር የምትወደው? በጣም ስራዎቹ በጣም ወዳቸው ነበር። ስቴጅ ላይ የነበሩ ኪሎግራፊዎች፣ የሚሰሩ ስራዎች ሁሉ በጣም ለየት ያሉ ስለነበሩ በእኔ አመለካከት እንግዲህ በጣም ወዳቸው ነበር። ዓለም ላይ ካሉ ሴሌብሪቲዎች እንደው ማንን በአካል ያገኘው ሰው አለ? ኢንተርናሽናል የሆኑ አርቲስቶችን? ሸኪራን በአካል አግኝታታል? ሸኪራ አዎ፣ ዱባይ መታ ትልቅ ስቴት እንትን ሲቲ ሴንተር ውስጥ። እንደገና በጣም ወደው የብራዚሉ ጉቾ እሱም እኛ ክለብ ድረስ መጥቶ እንደገና ጆርጅ ዊሃ ባጂዮ፣ ሮቤርቶ ባጂዮ እሱ እንደውም ጨዋታ ነበረው። ሪጎሬ ስቶ ቁጭ ብዬ እሱን አይቻለሁ። ሌላ ጀርመን ላይ ከፍራንክፈርት በርሊን ቦን የሆነ ትልቅ አርቲስት መጥቶ ሳናየው እሱን ለማየት ስንሄድ መንገድ ክራውድድ ሆኖ በቃ ተመልሰናል እና እሱን አላየሁትም። ኤኮን የሚባለው አግኝቼዋለሁ። ትልቅ ባለሙያ ነህ። በጣም ከሚባለው በላይ እና ከዚህ ሙያ ምንድን ነው ያተረፍከው? ሰዎችን አንድ ማወቅ፣ ሁለተኛ
ታደሰ የለም ተብሎ እድር ተበልቶ ነበር ሐዋሳ ሲሰማ። እኔ ግን ህይወት አፈራው አዲስ አበባ 2 ልጆች። ታደሰ ሞቷል ተብሎ ነው? አዎ። ኦኬ። ምክንያቱም እንደኔው እድር የተበላ በኬንያ የሚሄዱ ልጆች አሉ። እኔ ግን አዲስ አበባ ከገባው በኋላ 2 ልጆች እግዚአብሔር ሰጠኝ። ትዳር አድርጌ ያው አስተምሬ እንግዲህ አሁን እዚህ ቅርብ ናት። እነሱም ካየው በኋላ በቃ አሁን ምንም ነገር ቢመጣ ምንም የሚሰማኝ ነገር ሞቷል ተብሎ እድሩ አዎ ሞቷል ተብሎ ማለት ነው። ሌላው ሄጄ አባቴ እንግዲህ ደቡብ ውስጥ 22 አባወራ የሰፈረበት መሬት አለ። አሁን እሱን ሳየው እንግዲህ ልጆቹ ተበትነው ኦኬ፣ እኛም ተበትነን ኦኬ። የኔ ታላቅ የት እንዳለ አሁን ይሙት በህይወት ይኑር ዮሴፍ የሚባል ታላቅ ወንድም ነበረኝ። ስለ አባቴ ሲሰማ ብዙ ከባድ ብር እንደነበረው ነው የሚነገረው። ከጃንሆይ ጀምሮ ተከራክሬ ከዚህ የተመላለስኩኝ ይርጋ ተብሎ ይርጋ ማለት ምን እንደሆነ አይገባኝም። አንድ ያ ሁለተኛ እዛ ያሉ እህቶቼ ደግሞ የዛም ባለቤት ሊሆኑ አልቻሉም። ይሄ ነገር እኔ በዚህ እየቆሰልኩ እየደማልኩ ሀገር እዚህ ጋር እዛ ጋር ደግሞ የማየው ነገር ዛሬ ደግሞ እዚህም 2 ልጆች አፍርቼ እነሱ በዚያች ወቅት ውስጥ ያችን ሁኔታ ያ ደግሞ ሪል ስቴት የሚባል ነገር አፈራረሰው። እኔ አሁን ስደተኛ ነኝ። በረሃም እያለው ቤት የለኝም። ያው እዛ ምሽግ ውስጥ ነው ቤቴ። እዚህም ኖርኩ ለእኔ ምንም ችግር የለውም። አሁን መኖሪያ ቤት የለህም? አዎ የለኝም። የት ነው የምትኖረው? አሁን ያለሁት መሳፍንት ታወቀ ጋር ነው። መሳፍንት ቤት? መሳፍንት እሱ ጋር ነው ያለሁት እና ባለቤቴ ደግሞ እታች ነው እዛ ረጲ የሚባል ቦታ ያለችው። ረጲ? አዎ እዛ አካባቢ ተከራይታ ነው? አዎ። እና እንደዛ ስለሆነ ያለው ሁኔታ እነዚህ ግን አላክብዳቸውም። ለምን እኔ አይኖርኩበት ቦታ ቤት ውስጥ ባልኖርም ግድል ይነጋል ይመሻል። እነዚህ ነገሮች ያጽናኑኛል። ያ የኖርኩበት ቤት ግን ለክፉም ነገር እያጽናናኝ ይኖራለሁ ማለት ነው። አንዳንዴ ደግሞ እነዚህ አሁን ያለንባቸው ነገሮች ራሳቸው ያስረሱሃል። ስለዚህ ብዙም በሂደት የሚስተካከሉ ነገሮች ናቸው ብዬ አልፋቸዋል። የሚገርም መረዳት ነው። የሚገርም ህይወትን ተረድተህ የምትኖርበት መንገድ ይገርማል። ባጭሩ ምንም አይገርመኝም። እዛም ሞት ውስጥም መዓት ነገር ውስጥም ስለኖርኩ ብዙ ውጣ ውረድ ስላሳለፍኩኝ አሁን ያለኝ ህይወት ቤት ቢኖረኝ ደስ ይለኛል፣ ግን ባይኖረኝም አይገርመኝም። የሚገርም ነው። በአንድ ወቅት ከባለቤትህ ጋር ምን ነበር የምትሰሩት ጋሽ ታዴ? ከባለቤቴ ጋር ያው ትማር ነበር። ያው ማታ እሷን ወደ ቤት አድርሻት ነው ወደ ስራ የምሄደው። ያው ሰፈርም ስኖር አንዳንድ ነገር ያው አግዛታለሁ። በተቀረ ቤት ውስጥ ቁጭ ብዬ ደግሞ ሲጫወት ልጆቹ በጣም በሳቅ በቃ ምን እያላቸው ነው የሚያስቃቸው ብለው ይገረማሉ። ሌሎችም ያው ከጎረቤትም ጋር ጥሩ ህይወት ነበረ። አሁን አንድ አካባቢ አታገኛቸውም ይሉ እና እነዚህ ነገሮች ያው በስልክ በምን ታገኛቸዋል። እንደው ጋሽ ታዴ ከዚህ ከኖርከው ህይወት ውስጥ ከመጣህበት መንገድ ውስጥ አሁንም እስካለህበት ሰዓት ድረስ ውስጥ ምን ተረዳህ? አንዳንዴ ህይወትህን ደግሞ ለመምራት የምታደርጋቸው ድርጊቶች ከራስህ ጋር ብቻ ያው ማውጋትና ራስህን ማጽናናቱ መታገሱ ካለ ህይወት እንዳኗኗርህ ያው
ትሆናለች ብዬ ገምታለሁ። አካባቢህን መስለህ መኖር ትችላለህ። ህይወት የምትፈልገውን ነገር ደግሞ ለማግኘት ግዴታ ትዕግስት ቀን ተገፍቶ ነውና የታሰበው እስኪገኝ ቀን ተገፍቶ ነው። ለዚህ ይመስለኛል። ኦኬ። በምንድን ነው የምትተዳደረው ጋሽ ታድዬ? አሁን ለተወሰነ ጊዜያት ያህል በተለይ እቺ ኮቪድ ትባል ነገር ከመጣች ጊዜ ጀምሮ ናይት ክለብ መጨረሻ በቃ ስራ የፈታሁበትን ወቅት አላስታውስም፣ ጊዜ አላስታውስም። ፒያኖ ቲቲ ይዛን ሆቴል ተከራይታ ምን ብላ ፋልከን ሆቴል ማይፌር ሆቴል ስታሰራን ታረቀኝ ከኔ ጋር ነበረ። እንደውም ታረቀኝ የሆነ ዜማ አሰምቶኝ 2 ዘፈን ከጋሽ ጥላሁን መርጬ ባይተዋሯን ማይፌር ሆቴል በቃ እችን ስራ ብዬ ሀሳብ የሰጠው። ሌላም ዜማ ሰጥቼዋለሁ። እንዴት እንዳየሆነ ማይነር ነገር ሰጥቼዋለሁ። በቀደም በቅርብ ተሰብስበው የሆኑ ስብሰባ ነበር። ብቻ እዛ ላይ እስቲ እንገናኝ ስልክ ጠፍቶኝ ነው አለ። ወሰዳ ያንን እንደዛ አሳልፈናል። ከዛ በኋላ መጣን። ከመጣን በኋላ በናይት ክለብ ደረጃ ያው እንግዲህ ቅድምም ነግሬሃለሁ፣ መሳሪያው ቁጭ አለ። ወደ 2 ቦታ ሞከርን። ሙያተኞቹ ትዕግስት ተሯሩጦ አንድ ነገር ያው ካልሆነ ደግሞ መጣር ያን ያው የማስተዋሉ ጉዳይ ይመስለኛል። በተቀራ ከዚያ ጊዜ ወዲህ ነው ትንሽ ስራ እየተቀዛቀዘ የመጣው። አዎ ክለቦችም እንደበፊቱ አይደሉም። ስራዎችም ትንሽ ደከምከም እያሉ ከእንደዛ አይነት ሁኔታ አኳያ ከዚያ ለጊዜው ማዲንጎም የረጅም ጊዜ ጓደኛ እንደ ልጄም ነበረ፣ እነሱም ነበረ። መሳፍንትም ያው አሁን መሳፍንት ነው። ማዲንጎ ያው ያግዝሃል መሳፍንት? አዎ በጣም እንትን የሚለውን ዘፈን ታሞ የሚለውን እንዴት ምን ሀሳብ ገብቶ ነው የጻፍከው? ምን ተሰምቶ ነው? በጣም ወደ ዲፕ ነው ግጥሙ፣ ዜማውም የሆነ ሆድ የመያዝ ፀጉር ያቆማል። እሱ ያ የካሳ ተሰማ ዜማ ውስጤ ስለነበር በብዙ ነገር ሞከርኩትና ለፈጣን ነገር አልመጣልህ አለኝ። ዝም ብዬ በእስሎ ልሞክረው በእንደዚህ ብሞክረው ሳልኩና ዝም ብዬ ክራር ያዝኩና ሞከርኩት ማለት አይ በዚህ መሆን አለበት ብዬ አሰብኩኝ። ዜማውንም ወደው ስለነበረ በሱ ዝም ብዬ አደረኩት ማለት ነው ግጥሙን። እስኪ ተጫወትልኝ። በአይቤክስ ሚዲያ ታሞ ልቤ ባንቺ ታሞ ሲብከነከን ከርሞ ጨክኜ ብረሳሽ ነበር አገግሞ ሊያመኝ ነው አስታወስኩሽ ደሞ ህመሜን በመርሳት እንዳልፈወሰው አይኗ ጥርሷ መጣ እንደተላከሰው ተኝቼ ያልነበር ወይ ምነው ቀሰቀሰኝ
ናፍቆ ለመታመም ያምናው መቻነሰኝ ያምናው መቻነሰኝ ያምናው መቻነሰኝ እንደዚህ ብዬ ያው ዝም ብዬ የራሴንም ብሶት ጭምር ነው። ከዚህ ጋር የሚሄድም ደግሞ ሌላም አለኝ አዲስ። አሁን እስቲ መስማት እንችላለን? ተወው ሆዴ የሚል አለኝ። እስቲ እንስማው ጋሽ ታዴ። ተወው ሆዴ ሁሉን ነገር ተወው፣ እርግፍ አድርገህ ልቤ ሁሉን ነገር እርሳው፣ ካልደረሱት አይረሳም ሰው መውደድ አበሳው ይላል። እንደ 68 ነገር ነው። ፈጠን ይላል። ማግኘት እንግዳ ነው እንደ ደራሽዋ ሳያስቡት መጪ፣ ማጣትም ኩሬ ነው ቦይ ከቀደዱለት ሰተት ብሎ ወጪ የሚል እንደ ሸቀጥ ሚዛን ወደ ከበደበት ካጋደለች እሷ ልተወው ነገሯን የእጇን ያሳጣት እርግማን ይሁንብኝ ይሁን ብዬ ደግሞ ፈራው። ጸጸት ይሁን ውርሷ እንዳለ ፈራው። ፈርቼ እችን ነገር መለወጥ አለብኝ እያልኩ ነበርና ጊዜማ እንደ ጀንበር አልፎ ሕያጅ መሆኑ መች ተሰወረብኝ። ለጊዜው ነው እንጂ እኔስ የእጄ ማጠር የተነወረብኝ። የዋለችብኝ ግፍ የሰራችኝ በደል መንፈሴን ያወከው የብብት ቁስል ነው ጠባሳው የማይሽር ደፍር የማላከው የሚላል ደፍሮ ታከዋለ። ኧረ የሚገርም ነው ጋሽ ታዴ። እና ይህማል እና ያው የሰው ጎጆ ቢደምቅ አይታ ከኔ ጎጆ ሄደች ወጥታ ደጋፊ የነበረች የኔስ ምርኩስ ተሰበረች። እንደዛ ብዬ የሚገርም ነው። ጥልቅ ነው። እነዚህ አዳዲሶች ናቸው። ደግሞ አንዳንዴ ሲመጣብኝ የራቀች ነው ወዳጅ በሀሳብ ማወያየት ይህን ሁሉ አሳየኝ አወይ መለያየት ፍቅር ሆይ ረቂቁ ምነው አፍረደኝ ወይ እሷን አምጣልኝ ወይ እኔ ውሰደኝ እንደ መራራቁ እንደ መለያየት አብቃኝ ዛሬ ደግሞ አይኖቿን ለማየት ሳላስበው ሳታስበው ተለየኋት ተለየችኝ የእሷን እንጃ የኔስ ጉድ ነው እንቅልፋታሁ ናፈቀችኝ ከሰው ስቃ ስትጫወት በሀሳብ ታይታኝ ቀኑ መሸ ለሩቅ ወዳጅ ቀናሁና አካል ባዳው ጥሎኝ ሸሸ። የሚገርም ነው። በጣም ነው የሚገርመው። እንዴት ያሳየው ዜማው በጣም የሚገርም ዜማ ነው። እነዚህ አዳዲሶች ናቸው። በጣም ዜማው የሚገርም ቫራይቲ ያለው እና አዳዲስ ሪች ነው ዜማው። በጣም ሪች ነው። እንደገና ደግሞ ይሄ ዘመናዊነቱን ይሄ ልክ እዛው ጋር አልቀረህም። ይሄ የድሮ እንትኑ ጋር ለሚቀረው በጣም ዘመኑን የዋጀ በቃ በጣም ዘመኑን የሚመጥን አይነት የዜማ ስታይል ነውና ራስን ሁሌ አፕዴት ታደርገዋለህ ማለት ነው። አንዳንዴ በቃ ራሴ ይሄ ነገር እኮ አንዳንዴ ውስጤ ባይኖር ኖሮ ጸጥ ያለ ነገር ጸጥ ነው። ምንም አታየውም። የጋም መብራት እና ጎልቶ ካልታየ እንዴት መሆን አለበት ብዬ ከራሴ ጋር የምሟገትበትም ጊዜ አለ። እንደገና የሆነ ነገር ሰርቼ ከጨረስኩ በኋላ ህይወት አለው ማለት ነው። ቆይ ብለህ መቼም እንጃ ደብተሩ ብታየው አሁን ራሱ እዛ ታች ቄራ ያለው 2 ደብተር ሙሉ በቃ ቁጭ ብሏል። እዛ ላይ የተሰሩ ስራዎች ህይወት እንዳላቸው አንተ ድምፃዊ ዜመኛ ከሆንክ ይነግራል ራሱ ይነግራል። ስለዚህ ቁጭ ታረጋታለህ። ዜማዎችን ሰራና በውስጤ ነው የሚይዘው። በውስጤ ነው የሚይዘው። እዛው ነው የሚቀሩት። አዎ ብዙ አለው። ሽፍንፍናው አለው ለምሳሌ ከውስጤ ተዳፍሎ የታመቀውን የሚል እንግዲህ አሁን እሱን መገጣጠም ብቻ ነው የቀረው። ታማሁ ይላል። አሁን ታምተህ አታውቅም አንተ? ኧረ አምቼም አውቃለሁ። እኔ እኔ ታማሁ
ቀላል ታማው እንደዋዛ ግን ያሉኝንም ሰማሁና ማፍቀሬን ተቀባሁ ያልኩበት ወቅት ማለት ሆድ ከሀገር ይሰፋል ይላሉ ይተልቃል ቢባል እንደ ጨሌ ሙዳይ አንዳንዴም ይጠባል ብዬ የጀመርኩትም ነበር። እንደ ጨሌ ሙዳይ አንዳንዴም ይጠባል። ማጣቴ ከፋ እንጂ ሰው የመውደድ ቅርሴን መች ከብደው ነበር አንገቴም ማራሴም ብዬ ያስቀመጥኩትም ነገር አለ። ሽፍንፍን ነው ለወዳጅ አይገለጥ ስቋዳሪው ጥርሴ ለተንኮል አይበለጥ ቢበራም ቢከፋም ጭንቄ አደራለሁ ከሁሉም ስቄ ይላል። ሰውን ባይጎዳው በክፋት ልዩ ቢሰበር ዓለማችን ገነት ሰው መልአክ ነበር ብዬ የጀመርኩት ነገር አለ። ባይጨስ እንጂ ባይጣላ ምዱ መቼ ቀረሁ ወዴማ መንገዱ የጥርሴማ ውለታው ከብዶኛል አለባብሶ ያኖረኛል ብዬ ቆንጆ ነገሮች አሉ እንዴ! በጣም ድንቅ ናቸው እንዳለ ማለት ይሄ እንደውም አንዳንዴ በሰው አእምሮ ራሱ እንዴት ይታሰባል የሚያስብል ነው። የምር ነው። ብዙ ነገሮች አሉ። ከታደሰ አለሙ ጋር ምን ነበር የተፈጠረው? እሱ ጊዮን ነው ጊዮን ሆቴል ዋናው ጋር ሳሌ ደጋጎ ናቸውና በቃ ሁሌ እሱም ብቻ ታዴ ለዳቦ ነው እንዳትጠፋ ይሉኛል። እሺ ብዬ በጊዜ ነው ደርሰው እና ያ 10 ብር ኢንትራንስ እየተከፈለ ሰው ይገባል። በኋላ እዛ ስንሰራ የአንዱ ዓለም አባት ጋሽ ለማ ገብረሕይወት እዛ አይተውኛል። ያው በስመ ሞክሼነት እንግዲህ እኛ የመጣነው ከአንድ ቦታ ነው። ያ ታደሰ የሚባለው ከየትም ውደድልኝ ብሎ ዳምጣው አየለን ነው የሚጠይቁት እሳቸው። እሺ በኋላ አጋጣሚ ታደሰ አለሙ እንትን ነበር ካሳንቺስ ነበር። በኋላ እሱ ተጠርቶ ሲሄድ ይሄ ነው እንዴ አሉና አዩትና ይሁን ደህና ከሰራ ብሎ ተቀበሉ ማለት ነው። በኋላ አደራ እንግዲህ የተጠራው አንተ ነበርክ፣ እኔ ሄጃለሁ የኔን ሸፈን ቅርብ ስለሆንኩ 3 ወር ሸፈንኩለት ማለት ነው። እዛ ታደሰ አለሙ ነኝ እያልክ ነው አንተ ስትሄድ የነበረው? እኔ እዛ ስሰራ ስሜ ታደሰ ነው፣ ታደሰ ሳሮ ነው። ኦኬ። እነሱ ግን ታደሰ አለሙ ነበር። ታደሰ አለሙ ሄደ፣ የተፈለግኩት እኔ ነኝ። እኔ ደግሞ በዛን ሰዓት 3 ቦታ ነው የምሰራው። እዛ ያዩኝም ጋሽ ለማ ገብረሕይወት ነፍሳቸውን ይማረው እሳቸው ጊዮን ነበር። ታዴ ከዛ ሄደና እዛ ሲገባ በቃ ተተኮሰ ማለት ነው። ከዛ የተገናኘን ውጭ ሀገር ተገናኘን። አሁን መጥቶ ታዴ እኮ አለ ሲባል ጊዜ አለ እንዲ ያ የተኛው እኮ እሱ ነው ሲባል ጊዜ እንኳንም አገኘሁት። እንደውም ይሄ ልደት ቆንጆ ነው ዛሬ በቃ በል ዛሬ ትከፍላለህ፣ ተነሳ ትከፍላለህ 3 ወር ገውያ። ከዛ በቃ እዛ ያ ልደት በቃ ቆንጆ ልደት ሆነ። ትዝ ይለኛል እነሱን ይማረው። በጣም ደስ ይላል። እንደው ጋሽ ታዴ በህይወትህ ውስጥ የተገፋህበት ወይም እንደው የተበደልከው ነገር አለ? እንደው በዚህ አጋጣሚ ማውራት የምትፈልገው ነገር ካለ ውስጥ እንዳይቀመጥ ብዬ ነው። ምናልባት እኔ በህይወቴ መቼም እንጃ እዛ ነው እዛ ፊት የነበርኩበት እዛ ሰራዊት ቤት በነበርኩበት ጊዜ የማያቸው ነገሮችና ፍርድ ለእግዚአብሔር ያልሆኑ ሁኔታዎች በተከሰቱ ጊዜ እነዛን ነገሮች ሳስታውሳቸው በጣም ውስጤ ቅሬታ አለኝ። ያቺ ቅሬታ ደግሞ መሆን የማይገባት ነበረች በእኔ ጭንቅላት። ምክንያቱም እነሱ ከኛ ተለቅ ያሉ ናቸው እና የበላይም ናቸውና ያን የመሰለ ፍርድ ሲፈርዱ ከራሴ ጋር ልሞገታሉ። እንዴት ሊሆን ሰው ህይወትን ያህል ነገር መተኪያ የላትም። ትጥፋም ትኑርም ከጧት ጀምሮ እስከ ማታ የሚገጥምህን አታውቀውም።
ያ ፈተና ከባድ ውጣ ውረድ የተፈጥሮ አቀማመጥ እየፈተነህ ህይወትህን ለጥይት ሰጠህ የሚመጣው አይሆኑም ፍርድ በጣም ይከነከነኝ ነበር እና አለፈ። እነዛ ነገሮች አንዳንዴ ሳስባቸው ይረብሽኛል። ለምን ግን ለምን እላለሁ። ምክንያቱም ሰው ነን፣ የሚገጥመንን አናውቀውም። ያው ሞት ያለ ነው። መሆን የሚገባው ነገር ደግሞ እግዚአብሔር ከወሰነው አትቀርም። ኑር ካለህ በቃ ሲል በቃ ነው። ልክ ነጋሽ ታድዬ። ስለዚህ እነዛ ነገሮች ከምን አኳያ ሊሆኑ እንደዛ ቻሉ ብዬ በቃ ከራሴ ጋር ራሴን አንዳንዴ ፋታ ነሳው ነበረ። እንደገና ደግሞ አንዴም እንደዚሁ ወር ከ15 ቀን ምናምን ሾጥ አድርጎኝ ትንሽ አንዳንዴ በረሃ ውስጥ ድንገት ሾጥ አድርጎኝ ማለት በቃ የምታየው ነገር ሳታስበው የምታየው ነገር ያስደነግጥሃል። እና የነበርኩበት ቦታ ከፊት ለፊቴ የፓራሹት የተበታተነ ፓራሹት ነበር የምታየው። እዛ ቦታ የነበሩ ሰውዬ አሉ። አሁንም በጣም ትልቅ ቦታ ያሉ ሰው የተከበሩ ሰው ናቸው። ጀነራል ተስፋዬ ሀብተማርያም ይባላሉ። 2 ዓመት ከ7 ወር ፈተና የገጠማቸው 19.25 የሚባል እንዲያንጋጠ ነው የምታየው። ከዚያ ወዲያ ማዶ እንግዲህ ከነበረው 6 ሰው ተርፈው ማለት ነው። በስማቸው ተስፋዬ በር ይባላል። ያዚህም ከዚህም በመካከሉ ነው የምታልፈው። ያ በእሳቸው ስም ነው የተሰየመው። 2 ተራራው እሳቸው ማካሮቭ ላፍ አድርጎ ሊሉ ሲሉ ከእጃቸው ላይ አፈፍ አድርጎ ተቀብሎ ያዳናቸው ልጅም መሳለሚያ ምንድነው የሙዚቃ ቤት እዛ ጋር ነበር ሞልቶት ዘለቀ ይባላል። እሱ ነው ከእጃቸው ላይ ወስዶ አንዱ ደግሞ ብላቴና ያለው እሳቸው አሉ አሁን። እና እዛ ቦታ እኔ ሳላስበው ያው እንደ መደንገጥ ነው እንግዲህ። ያ መደንገጥ ደግሞ ከመቅስፈት ከቆየ በኋላ ነው የሚታወቀው። ጥይት አሁን መጥቶህ አሁኑኑ አይታወቅም። ላይታወቅህ ይችላል። እንዴ ተመታሃል እንዴ ስትባል እንደገና ወደ ላይ ትዘልና ወይ ትወድቃለህ። እና እንደዚህ አይነት ነገሮች ሳሉና ጥንቃቄ ሳላደርግ ተሳስቼ ለካ ስሬ ገብታለች ብዬ ነው ሬንጀር አይቼ ማለት ነው። አጋጣሚ ቆመህ ሽንት መሽናት አትችልም። አጎንብሰህ ሄደህ ነው ነው። ከዛም በኋላ ሲሄድ ሬንጀር ነው ያየሁት ነው በቃ። እና እሷ ራሷን ልታጠፋ ብላ ያንን አዘገጃጅታ ነው። ደም አለቀ እዛው ሄዳለች። እና ያንን አይቼ ነው የደነገጥኩት ድንገት። በህይወትህ የሚጸጽትህ ነገር አለ? በህይወቴ ምንም የሚጸጽተኝ ነገር የለም። ስለ ጂሚ ስለ ጓደኛ ንገረኝ እስቲ። ጂሚ አይነ ስውር ነው። በጣም ጎበዝ ዘፋኝ ነው እና አንድ የሚፈልገው ነገር ካለ ጋሎ እንደዚህ ነው የሚለኝ። ና ይለኛል። እሄዳለሁ፣ እታዘዘዋለሁ። ይዛ ውሰደኝ ይለኛል። ወስደውና አምባሰል የሚባል አለ ኦሮሚያ ጽሕፈት ቤት ፊት ለፊት እዛ ወስደዋለሁ። ዛሬ እኔ ጋር ነው የምትውለው ካልኩት ደግሞ ቤት ወስደዋለሁ። እኔ ጋር ውሎ ምን ብሎ ይዤው መጣና በታክሲ ከዛ ደግሞ ሸራተን ከሄደም ወይ ክለብ የሚሰራበት ቦታ ብቻ እኔን ካገኘኝ ይዤው አደርሰዋለሁ። እዛ አንድ ቀን እሱ ሲናገር በቃ አንዳንዴ የሚታየው ነገር አለ። እንዲህ ነው ከጋሽ ጥላሁን ጋር አሁን ነፍሱን ይማረው ተጣልቶ አንተ ሰው ዘፈን ዝም ብለህ ነው እንዴ? አይ አንተ ልብ የለ እኔ አይን የለኝ ብሎ
በቃ ኧረ ጂሚ እንዴት ነው እንደዚህ ስትል እንዴት ነው? ጥሩ እኮ አይደለም ደግሞ በላይ እስቲ እንደው ትንሽ ለራስህ እንኳን እንዴ እኔ ነኝ እንዴ? በቃ እሱ ወደ ሌላ ነው እና ጋሽ ጥሌን ነው እንደዛ ያለው። አንተ ልብ የለህ እኔ አይኔ የለኝ፣ አንተ ልብ ያለህ እኔ አይኔ የለኝ። እንደዚህ ነው በቃ። እና በጣም ጎበዝ ነበረች። እዛም ላይ ኳየር እኔና አቦነሽ ነው ሰርተናል። አቦነሽ ከኔ ጋር ነበረች። ሻንጣዋንም ወስጄ መኪና ውስጥ ለንደን እኔ ነኝ የጨመርኩት። ከዛ አድራ አሜሪካን ስትገባ ያው ሸኝቻታለሁ። እንግዲህ እዚህ ድረስ ነው ያለው ሁኔታ። ጋሽ ታዲያ የእውነት ሌላው ደግሞ የምወደው ልጅ አለ አንድ በጣም ሶስና ቤት ስንሰራ ትንሽ ልጅ ነው እና ተሞላለ ባባ ያለ ከኔ በቃ አቅፌው ነው የምዞረው እና ቤት ተከራይተንም ስንኖር ከኛ ጋር አይለይም። በቃ አሁን ሳየው በጣም ደስ ይለኛል። ንግድም ጀምሮ ጠንካራ ልጅ ተመስገን የሚባል ጸጋዬ፣ እዛ ሰፈር ያሉ ልጆች አሁን እኛ ሰፈር ለምን አትመጣም ይሉኛል። በቃ በዛ ሰፈር ሄዳለሁ ሰላም ብዬ ነው የማልፈው። በቃ አሁን ነው ካፕቴን ዳኛቸው ጋር ሄዳለሁ ታች እሱ ጋር ተጫውቼ ደግሞ በቃ እንደዚህ ማውቃቸውን ሰዎች ያሉበት ቦታ ድረስ ሄጄ በቃ ጥቂት መመለስ ደስ ይለኛል። እና በእግሬ ነው ሩቅ ቦታ ሄዳለሁ። ይህ እግሬ ትንሽ ችግር ስላለበት ያው ትንሽ ኳስ ጨዋታ ሞካከል ነበር። አጋጣሚ ለሌላ ክለብ እየተጫወቱ ወጃዙር ፖኬት መኒ እየተቀበሉ ውስጣችን የተሰገሰጉ አናርኪስቶች መቀጣጫ ካልሆኑ ሲባል መቀጣጫ ምንም አይደለም። ምን ሊያደርጉ ነው መቀጣጫ? ለካ ወደ ሌላ እኛ አላወቅንም። ከነጋሽ ተክሌት ጋር ትንሽ ተጫውቻለሁ። ለበኋላ ነገሮችን ሰዎች በቃ ከባነንኩ በኋላ አሉላ አባነጋ የሚባል ኳስ ሜዳ ነበር ከሳባ ስቴዲዮም 5 ኪሎ ሜትር ላይ እዛ። በኋላ በቃ ይሄ ነገር ይቅር። ለማንኛውም ከዚህ ተመልሼ አስመራ ገብቼ ቢሆን ኖሮ አልነበርኩም። በኋላ ያው ያጠፋሁትም ጥፋት የለም በቃ ሲል ያበቃል ገና ነኝ ማለት ነው ብዬ ነው ያሰብኩት። በቃ ገና ነኝ ብዬ ነው ያሰብኩት። ያ ድርጊት ያው እዚህም ሆነን አሁን እያየነው ነው። ብቻ ሁለገብ የሚባለው አባባል ቆንጆ ነው፣ ለብዙ ነገር ይዳርጋል። በጣም ደስ ይላል ጋሽ ታዴ። እውነት ከአንተ ጋር የነበረኝ ቆይታ እኔ እውነት ባያልቅ ደስ ይለኝ ነበር። ባያልቅ በጣም እየጣፈጠኝ፣ በጣም ብዙ ነገር እየተማርኩ፣ ትንሽ ደግሞ አንተን ስታወራ ባዳመጥኩ ቁጥር ያንተን ነገር በጣም እየተረዳሁት መጣሁና እቺ በቂ አይደለችም። አንተን ለማወቅ አሁን ያደረኳት ቆይታ በቂ እንዳልሆነች አውቃለሁ። ምናልባት እግዚአብሔር መልካም ፍቃዱ ከሆነ አንድ ቀን ደግሞ እንዲህ ተገናኝተን በደንብ የምንጫወትበት መድረክ ይኖራል። በነገራችን ላይ ውድ የአይቤክስ ሚዲያ ቤተሰቦች የነበረን ጨዋታን ለማገባደድ ትንሽ ነው የቀረን። ያው ስለ ገና ጀንበር ድራማ በጣም በተደጋጋሚ አውርቻለሁ። የገና ጀንበርን አይቤክስ ሙቪ ላይ ሰብስክራይብ አድርጋችሁ ጠብቁት። በቅርቡ የሚጀምር ይሆናል። ዛሬ ደግሞ እንደዚህ ሽክ ያደረገኝ በነገራችን ላይ የ54 ቀበሌ ወጣቶች ያቋቋሙት የእግር ኳስ ቡድን አለ። ያ ቲም ነው፣ ሰፈሬም ነው፣ በጣም የምኮራበት ሰፈሬ ነው። ያ ቲም ነው ይህን ማሊያ ስፖንሰር አድርጎ የሰጠኝ። በነገራችን ላይ በመላው ዓለም ላይ የምትገኙ የ54 ተወላጆች፣ ኢትዮጵያ ውስጥም ያላችሁ የ54 ልጆች፣ ሌሎቻችሁም ኢትዮጵያውያን ሆናችሁ የአዲስ አበባም ልጆች ይህንን ማሊያ እየገዛችሁ ቡድኑን እንደግፈው፣ ቻሌንጅ እናድርግ። ማለት እስኪ የዚህ ማሊያ ቻሌንጅ ይጀመርና የሆን ነገር የበኩላችንን ብናደርግ ደስ ይለኛል። ይህንን ማሊያም ስለሰጣችሁኝ የ54 ልጆች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የማመሰግነው። ጋሽ ታድዬ እንደው በመጨረሻም
እኛ ጋር የሚመጡ ሰዎች ወይ መርቀውን ወይ ደግሞ መልካም ምኞት ተመኝተውልን እንዲሄዱ እንፈልጋለን እና እስቲ አንተም የአባትነትህን ብትመርቀን ይደርሳል። እንግዲህ በጣም ደስ ብሎኛል። እኔ ይሄንን ሚዲያ ወደፊት ዛሬ አመጣጤም ደስ ብሎኛል። እስካሁን ያከናወናቸው ነገሮች ሁሉ ልባት እንደሚያገኙ እርግጠኛ ነኝ። በጣም ወድጄዋለሁ። ስራም በተመለከተ አይቤክስ ሚዲያን በተመለከተ ያው ተሳትፎ ማድረግ የምፈልግባቸው ነገሮች ወደፊት ይፈጠሩ ይሆናል። እናንተም ያው እንግዲህ አጀማመራችሁ ከጀመራችሁበት ጊዜ ጀምሮ መጨረሻውን እስከ ዳር ቸር መድኃኔዓለም ያድርስላችሁ። አሜን። እንደ ሀሳባችሁ ያው የማይሻለው ኃያል አምላክ ዳር ያድርስላችሁ ሀሳባችሁ። አሜን። እድሜና ጤና ይስጣችሁ። አሜን። እንግዲህ በተረፈው እሱ ይሙላበት። አሜን። የዛሬውን ቀን ደግሞ ለእኛ የተሳካ ያርግልን። አሜን። እድሜና ጤና ይስጠን። አሜን። መተን ደግሞ ስራችንን እንደዚሁ እዚህ ሚዲያ ላይ በተለያዩ መድረኮች ላይ መሳተፍ የምንችልበትንም ነገር ከእናንተም ጋር ሆነን እየሰፋ እንዲያደርግልን ምኞቴ ከእግዚአብሔር ጋር እንግዲህ መጨረሻው ይመር ነው የምለው። አሜን። እንግዲህ እድሜና ጤና ይስጠን፣ ያሳካላችሁ፣ ሀሳባችሁ ይሙላ። አሜን። እንግዲህ እዚሁ ላይ ሰላም ያዋልከን፣ ሰላም አሳድረን ብያለሁ። እንግዲህ ጨርሻለሁ። አሜን። ጋሽ ታዲያ የኔ አባት እግዚአብሔር ያክብርልኝ አባቴ። በእግዚአብሔር ጋሽ ታዲያ ቁጭል በእግዚአብሔር ያክብርልኝ። እንግዲህ ውድ የአይቤክስ ሚዲያ ቤተሰቦች ከጋሽ ታደሰ ሰሮ ጋር የነበረን በጣም ደስ የሚል ቆይታ ይሄን ይመስል ነበር። በነገራችን ላይ ጋሽ ታዴን ማግኘት የምትፈልጉ ሰዎች ከታች ባለው ስልክ ቁጥር ደውላችሁ፣ በነገራችን ላይ በጣም ብዙ ግጥምና ዜሞች አሉት። እሱን አግኝታችሁ ከሱ ግጥምና ዜማ መግዛት የምትፈልጉ ሰዎች ለዘመኑ የሚመጥን ቆንጆ ስራዎች እጁ ላይ አለ። ለምሳሌ የኃይሉ ዘፈን ማርዬ የሚለው ዘፈን ያው ሁላችንም የምናውቀው ነገር ነውና ስለዚህ ወጣቶችም አንጋፋዎችም ጋሽ ታዴን ኮንታክት አድርጋችሁ ቆንጆ ስራዎች ከሱ ማግኘት ትችላላችሁ። በተረፈ ቅድም እንዳልኳችሁ የአይቤክስ ሙቪ ላይ ገብታችሁ የገና ጀንበርን በጉጉት እንድትጠብቁት ስል ከልብ ጠይቃለሁ። 54ቶችን ደግሞ ሰፖርት አድርጉን። በመላው ዓለም ላይ ያላችሁ ሰዎች ማሊያውን ግዙ። እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበር። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ የኔ ልብ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ሕይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አንድ ታውቂያለሽ? እሱ ነው ከሷ ጋር ወስደ ተጠበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ሆነ የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤት ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ። አስመሳይ! እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። አ
ይህ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ እኔ ላሳርፈው ካልገው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ